ያ ብቻ አይደለም፣ የሚበሉት ምግብ ሁሉ ተስቢሕ ሲያደርግ ይሰሙ ነበር። ይወቻል ድንጋይ ይናገራል፣ ይመሰክራል። መጽሐፍ ቅዱስ ላይ እንዲህ ላሳያችሁ፣ አንድ ላሳያችሁ። እሺ ዘኍልቍ ምዕራፍ 22 ከ22 እስከ 35 እናንብብ። ያህያዋ ትምጣና ጀምረ ዘኍልቍ ምዕራፍ 22 እሺ ላነበው ነው። መጽሐፍ ቅዱስ ላይ ምን ይላል? ከሀያ ጀምረን እናንብበው። እሺ እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩህ ዘንድ መጥተው እንደሆነ ተነሳ፣ ከእነርሱም ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው። በለዓምም ሲነጋ ተነሳ። እግዚአብሔር እያናገረ ነው። ይሮጫላል። ተነሳ፣ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። ምኒቷን ጭኖ አህያይቱን ጭኖ ከሞዓብ አለቆች ጋር ሄደ አለ። ከዚያስ እርሱም ስለሄደ እግዚአብሔር ተቆጣ። የእግዚአብሔር መልአክ ሊቋቋመው በመንገድ ላይ ቆመ። እርሱም በአህያይቱ ላይ፣ ሁለቱም ሌሎቹ ከእርሱ ጋር ነበሩ። እርሱ በምኒቱ ላይ በአህያይቱ ላይ፣ ሁለቱ ደግሞ ሌሎች ከእርሱ ጋር አብረው ነበሩ። አህያይቱም የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍን በእጁ ይዞ አየች። ከዛስ ከመንገዱም ፈቀቅ ብላ ወደ እርሻው ውስጥ ገባች። ከዛስ በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርን መልአክ ከወይኑ ቦታዎች መካከል በወዲያና ወዲህ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓምንም እግር ከቅጥሩ ጋር አጣበቀች። እርሱም ደግሞ መታት፣ አህያይቱ ማለት ነው። የእግዚአብሔርን መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓምም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በብትሩ ደበደባት። እግዚአብሔርም የአህያይቱን አፍ ከፈተ። ማን ነው እንድትናገር የሚያደርጋት? እግዚአብሔር ነው። አፏን ከፈተ እግዚአብሔር። በለዓምንም ሶስት ጊዜ የመታሃኝ ምን አድርጌብህ ነው አለችው። ያሰላም አህያ ያወራል መጽሐፍ ቅዱስ ላይ። ገመሉ አወራ ለነብዩ ሰለላሁ ዐለይሂ ወሰለም ስላልኳቸው የተደነቃቸው ክርስቲያኖች አህያ ያወራል። ይወጣ አይደል? አህያዋ ምን አለችው? ለምን የመታኸኝ አለችው። ዞር ብላ ዶላ ሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አይደለም። ያው ይታያቸዋል። እግዚአብሔርም የአህያይቱን አፍ ከፈተ፣ በለዓምንም ሶስት ጊዜ የመታኸኝ ምን አድርጌብህ ነው አለችው። በለዓምም አህያይቱን ስላላገጥሽብኝ ነው አላት። ተመልከት፣ ነቢይ አህያይቱን ማለት ነው። ስላላገጥሽብኝ ነው አላት። በእጅሽ ሰይፍ ቢኖር አሁን በገደልኩሽ ነበር አላት። ነቢይ አህያ ጋር እየታገለ ነው ሊማታ። ነቢይ ሰለላሁ ዐለይሂ ወሰለም ያንን ግመል ይገስጹታል። ወደ ህዝቦቹ ወደ ባለቤቱ እንዲመለስ ይገስጹታል። መጥቶ እያለቀሰባቸው እዚህ ጋር አህያ እየተጋጠመ ነው። የእግዚአብሔር ነቢይ ማለት ነው። እገልሻለሁ እያላት ነው። ሰይፍ አልያዝኩም እንጂ እገልሽ ነበር አላት። በገደልኩሽ ነበር አላት። አህያይቱን በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁም ምን? በውን እንዲህ አደርግ ዘንድ ልማዴ ነበርን አለችው። ወዳቸው አላለቀም። እርሱም እንዲህ አላደረግሽብኝም አላት። እግዚአብሔርም የበለዓምን ዓይኖች ከፈተ። የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀ። የእግዚአብሔርን መልአክ አህያህን ሶስት ጊዜ ለምን መታህ? እነሆ መንገድህ በፊቴ ጠማማ ነውና አቋቋመህ ዘንድ መጥቻለሁኝ አለ። አህያይቱም አይታኝ ከፊቴ ሶስት ጊዜ ፈቀቅ አለች። ከፊቴስ ፈቀቅ ባላለች በእውነት አሁን አንተን በገደልኩህ እርሷንም ባዳንኳት ነበር አለው። ይቀጥላል።
በለዓምም የእግዚአብሔርን መልአክ በድያለሁ፣ አንተ በመንገድ ላይ በፊቴ እንደቆምክብኝ አላወቅኩም። እንግዲህም አሁን አትውደድ እንደሆነ እመለሳለሁ፣ ይቅርታ አትወድ እንደሆነ እመለሳለሁ አለ። የእግዚአብሔርን መልአክ በለዓምን ከሰዎቹ ጋር ሂድ፣ ነገር ግን የምናገርህን ቃል ብቻ ትናገራለህ አለው። በለዓምም ከባላቅ አለቆች ጋር ሄደ ይላል።